ሰላም ሰላም እንዴት ናችሁ ፋሚሊ ሰላም ነው አለው እኔ እግዚአብሔር ይመስገን። ዛሬ በዚህ ቪዲዮ 5 የወንድ ችግር ያለባቸው የዓለም ሀገራትን አስጎበኛችኋለሁ ማለት ነው። እነዚህ 5 ሀገራት ወንዶቹ ቁጥር ከሴቶች በጣም እያነሰ ስለሆነ ሴቶች የትዳር አጋር ማግኘት ቸግሯቸዋል ማለት ነው። በእነዚህ 5 ሀገራት ውስጥ ሴቶቹ የትዳር አጋር ፍለጋ ሀገር እየለቀቁ ነው እና እነዚህን 5 ሀገራት ከአምስተኛ ጀምሬ እስከ አንደኛ ያሉትን አስጎበኛችኋለሁ ማለት ነው። አንደኛ ላይ ያለችው ደግሞ ትመቻችኋለች ብዬ አስባለሁ። በባህል በሃይማኖት ምናምን ከኛ ጋር ተመሳሳይ ስለሆኑ እነዚህን 5 የዓለም ሀገራት ዛሬ በዚህ ቪዲዮ አሳያችኋለሁ። ቪዲዮው ይመቻችኋል ብዬ አስባለሁ። ላይክ እያደረጋችሁ ሰብስክራይብ ማድረግ ደግሞ እንዳትረሱ። ይመቻችሁ። ቀጥታ ወደ ቪዲዮ እናልፋለን ማለት ነው። እሺ በአምስተኛ ደረጃ ላይ ከዓለም የወንድ እጥረት ያለባት ሀገር ተብላ የተቀመጠችው ኢስቶኒያ ናት። በአውሮፓ ነው የምትገኘው። ኢስቶኒያ በአቬሬጅ የሴቶች ቁጥር ከወንዶች በጣም በልጧል ማለት ነው። የኢስቶኒያ ሴቶች በብዛት የተማሩና ራሳቸውን ለመቻል የሚሞክሩ ሴቶች ናቸው። በዛውም ላይ ደግሞ ቆንጆዎችም ናቸው። ግን እነዚህ ሴቶች የትዳር አጋር ለመፈለግ ሲፈልጉ ከ25 ዓመት እስከ 40 ዓመት ያለው የኢስቶኒያ የወንዶችና የሴቶች ቁጥር ሊመጣጠን አልቻለም ማለት ነው። ምክንያቱም የሚለውን ስናይ ደግሞ የኢስቶኒያ አቬሬጅ የሚሆኑት ወንዶች የእድሜ እርከናቸውና የሴቶች የእድሜ እርከን ለመኖር ማለት ነው አቬሬጅ የሚሆነው ወንዶች ከሴቶች ቀድሞ እንደሚሞቱ ያሳያል ማለት ነው። በሁለተኛ ደረጃ ላይ ደግሞ ያለው የኢስቶኒያ ወንዶች ለመኖር ሀገራቸው ላይ እንደማይፈልጉ ነው የሚያሳየው። ሶስተኛ ላይ ደግሞ ሴቶችም ደግሞ ከሀገራቸው ወጥተው መኖር አይፈልጉም። በእነዚህ 3 ምክንያቶች የወንድ እጥረት ኢስቶኒያ ላይ ያጋጥሟል ማለት ነው። በመሆኑም ግን ኢስቶኒያም ለጉዞ እና አዲስ ህይወት ለመመስረት የምትመች ከተማ ናት እና ኢስቶኒያችን ትመስላለች። ቀጣይ ደግሞ 4ኛ የወንዶች ቁጥር ከሴቶች ያነሰባት ሀገር እናያለን ማለት ነው። በ4ኛ ደረጃ ላይ ያለችው ደግሞ ሊቶኒያ በዓለም ካሉ ሀገራት ከፍተኛ የጾታ አለመመጣጠን ያለባት ሀገር እንደ ኢሮስታት ጥናት በ2023 በወጣው በሀገሪቱ ካሉ ህዝቦች 53.7 በመቶ የሚሆኑት ሴቶች እንደሆኑ ያሳያል ማለት ነው ጥናቱ። እና እቺ ሀገር እንዴት ወንዶቹ ከሴቶቹ አነሱ የሚለውን ደግሞ ስናይ በአውሮፓ ከፍተኛ የሆነ የአልኮል መጠጥ ሱስ ያለባቸው የሊቶኒያ ወጣት ወንዶች በዚህ የመጠጥ ሱስ ምክንያት በአጭሩ እድሜያቸው እንደሚቀጭ ይናገራል ማለት ነው ጥናቱ። እና ይሄ ዋነኛው የወንዶች እጥረት ምክንያት ነው። ከዚህ የመጠጥ ሱስ ያመለጡት ደግሞ ስደትን ይመርጣሉ። እና 3ኛው ምክንያት ደግሞ የሊቶኒያ ወንዶች በአማካኝ 3 እጥፍ ከሴቶች ማለት ነው 3 እጥፍ የራሳቸውን የማጥፋት ሪከርድ አላቸው። ከሴቶች ራሳቸውን የሚያጠፉት በሊቶኒያ ወንዶች ናቸው በብዛት ማለት ነው። ምክንያታቸውም ደግሞ ራሳቸውን ለማጥፋት ከፍተኛ የሆነ የአልኮል ሱስ፣ ድብርትና የኢኮኖሚ አለመመጣጠን ናቸው። ያው እንግዲህ እነዚህ ነገሮች ተጨማምሮ ማለትም በሊቶኒያ ከዩኒቨርሲቲ ከሚመረቁ ሰዎች መሃል 70%ዎቹ ሴቶች እንደሆኑ ያሳያል ጥናቱ ማለት ነው። እና እዩት ይህን ያህል ጋፕ አለ ማለት ነው። በሊቶኒያ ከዩኒቨርሲቲ ከሚመረቁ ሰዎች መሃል 70%ቱ ሴቶች ናቸው ማለት ነው። እና በሊቶኒያ ከ20 ዓመት መጨረሻ 20 ዓመታቸውን መጨረሻ 29 ዓመታቸው አካባቢ ላይ በብዛት የማግባት ልምድ አላቸው። ቢሆንም ግን እንደዚሁ በቀላሉ የትዳር አጋር ማግኘት በሊቶኒያ ቀላል አልሆነም ማለት ነው። በ3ኛ ደረጃ ላይ ያለችው ላቲቪያ ናት። በአጠቃላይ የህዝብ ቁጥር 54.7 በመቶ ሴቶች ናቸው። በሀገሪቱ ውስጥ ወንዶች በመገለል በጭንቀት የተነሳ ወንዶች ከሴቶች 5 እጥፍ ራሳቸውን የማጥፋት ሪከርድ አላቸው። ይህ ማለት ከኛ ሀገር ተቃራኒ ማለት ነው። መገለል፣ ጭንቀት ምናምን እኛ ሀገር የሚደርስባቸው ሴቶች ናቸው። እዛ ደግሞ ወንዶች ይህንን ችግር ይጋፈጣሉ ማለት ነው። የላቲቪያ ወንዶች በ2004 ላቲቪያ የአውሮፓ ንብረት ከተቀላቀለች በኋላ ደግሞ በመቶ ሺዎች የሚቆጠሩ የላቲቪያ ወጣቶች ወደ ምስራቅ የአውሮፓ ክፍሎች
ተሰደዋል ማለት ነው። ይህ ደግሞ በጣም ብዙ ነው። ካለባት ችግሮች ደግሞ ሌላ ችግር ማለት ነው። በመቶ ሺዎች የሚቆጠሩ የሀገሪቱ ወጣቶች ላቲቪያን ለቀው ወጥተዋል ማለት ነው ወንዶቹ። እንዲሁም በእነዚህ ምክንያቶች በአብዛኛው የላቲቪያ ከተሞች በአንዳንድ ከተሞች ማለት ነው ጭራሹኑ በብዛት የሚታዩት በከተሞች ላይ ሴቶች ብቻ ናቸው ማለት ነው። ወንዶች ጠፍተዋል ማለት ነው በሀገሪቱ። እና ይህን ሁሉ ችግርና ሰቆቃ ከወንዶች ላይ ካደረሱ በኋላ የላቲቪያ ሴቶች አሁን ላይ የባል ያለሽ እያሉ ነው የሚገኙት። በሁለተኛ ደረጃ ላይ የተቀመጠችው ዩክሬን ናት። 53.7 በመቶ የሚሆነው የሀገሪቱ ህዝብ ሴቶች ናቸው። ዩክሬን ውስጥ ትልቁን የጾታ ክፍተት የፈጠረባት ጦርነት ነው። በእነዚህ ጦርነቶች ብዙ ወጣት ወንዶች አልቀዋል በዩክሬን። አሁን ላይ ባለ ንጽጽር የዩክሬን ሴቶች እናግባ ቢሉ ራሱ 80 ሴቶች ለ100 ወንዶች ነው የሚሆኑት ማለት ነው። እና በዚሁም ደግሞ የጦርነትን አስከፊ ገጽታ ያሳያል ማለት ነው። በዚህ ጦርነት ብቻ ዩክሬን ይህን ያህል ወንዶቿን አጣለች ማለት ነው። እና አሁን ላይ የዩክሬን ሴቶች የባል ያለህ እያሉ ነው። ቀዳሚውን ደረጃ የያዘችው ደግሞ አንደኛዋ ራሽያ ናት። በዓለማችን ላይ ካሉ የወንዶች እጥረት ካለባቸው ሀገራት አንደኛ ላይ ያለችው ራሽያ ናት። የራሽያ ሴቶች ልቅም ያሉ ቆንጆዎች ናቸው። የሚያሳዝነው ግን በራሽያ ካሉ ሴቶች 40 በመቶ የሚሆኑት ማግባት ካለባቸው የእድሜ ክልል ቢያልፉም አሁንም ድረስ ግን የትዳር አጋር ማግኘት አልቻሉም ማለት ነው። ምክንያቱም ደግሞ በራሽያ ከፍተኛ የሆነ የጾታ አለመመጣጠን አለ። በዓለም አንደኛ ናት ብያችኋለሁ። ጥናቱ እንደሚያሳየው ደግሞ በራሽያ ካሉ ሰዎች መሀል አሁን ላይ ወንዶቹ 60 ሚሊዮን ሲሆኑ ሴቶቹ ደግሞ 77 ሚሊዮን ናቸው። በ10 ሚሊዮን ሴቶቹ ይበልጣሉ ማለት ነው። በጣም ብዙ ነው 10 ሚሊዮን። ያው ይህንን ክፍተት ያመጣው ትልቁ ምክንያት ያው ጦርነት ነው። ራሽያ በሁለተኛው የዓለም ጦርነት ብቻ 26 ሚሊዮን ሰዎችን አጣለች። ከ26 ሚሊዮኑ 20 ሚሊዮን የሚሆኑት ወንዶች ናቸው። በእነዚህና ሌላው ደግሞ የራሽያ ወንዶች ከፍተኛ የአልኮል ሱስ አለባቸው። እናም በዚህ ምክንያት የራሽያ ወንዶች እድሜያቸው በአጭሩ ይቀጫል ማለት ነው። በአልኮል ሱስ ምክንያት ብቻ ተሎ ነው የሚሞቱት። ከሴቶች ቀድሞ ይሞታሉ ማለት ነው የራሽያ ወንዶች። እና ራሽያ ይሄ ብቻ አይደለም ደግሞ ችግሯ፣ ወንድና ሴቶችም ደግሞ የመስማማት ችግር አለባቸው። በዓለም ላይ ካሉ ሀገራት በአንደኛ ደረጃ ፍቺ የሚፈጸምባት ሀገርም ራሽያ ናት ማለት ነው። ምክንያቶችን ደግሞ ስናይ ሴቶች እንደዚህ ይላሉ። ራሽያ ላይ ያሉ ወንዶች በብዛት በአልኮል ሱስ ምክንያትና ደግሞ ሴቶችን ያለማክበር እኛን አያከብሩንም ይላሉ የራሽያ ሴቶች ማለት ነው። ባለማክበር ፍቺ ይፈጸማል ማለት ነው። በራሽያ ብዙ ፍቺዎች ይፈጸማሉ በብዛት። እንዲሁም ራሽያ ላይ ሴቶች ሲያረጁ ወንዶች ትተው ሌላ ሚስት ማግባት ምናምን የተለመደ ነው። የራሽያ ሴቶች በዚህ ምክንያት የትዳር አጋር ለማግኘት የሌላ ሀገር ዜጎችን ይመርጣሉ በብዛት። እንዲሁም የቱርክና የአረብ ሀገራት ወንዶች እያገቡ ነው በዚህ ሰዓት የሚገኙት ማለት ነው። እና ወንድሞቼ እናንተም እንግዲህ ስቡበት ወንድሞቼ፣ እያሰባችሁበት እስኪ ከ1 እስከ 5 ማን ተመቻችሁ ኮሜንት ላይ ያስቀምጡልኝ። ሌላው ደግሞ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እኔን ደግሞ አበረታቱኝ። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ይመቻችሁ።